ትራንስሁማኒስትስ የሚደግፉት ሰውን ወደ ሮቦት የመቀየሩ ሂደት ላይ ብቻ አይደለም። ለምሳሌ ሰውነታችን ላይ በክትባት መልክ ጭምር ስለሚገቡት ጥቃቅን ምርቶች፣ ናኖ ቴክኖሎጂ፣ የስነ ህይወት ትምህርትና ቴክኖሎጂውን ማጣመር፣ ባዮቴክኖሎጂ፣ የመረጃ ቴክኖሎጂ አለ፣ ኢንፎርሜሽን ቴክኖሎጂ፣ ስለ ሰው ልጅ የማሰብና የመማር አቅም ኮንጁጌቲቭ ሳይንስ ኤንቢአይሲ የሚባለው አለ። እንዲሁም በሀሳብ ደረጃ ያሉ ግን በተግባርም እየሞከራቸው ያሉት የእውነታው ዓለም ቅድመ ምልከታ ሲሙሌትድ ሪያሊቲ፣ የስለላ ስራ አርቲፊሻል ኢንተለጀንስ፣ የረቀቀ የስለላ መዋቅር ሱፐር ኢንተለጀንስ፣ የስነ ህይወት ሞዴል አለ 3D ባዮፕሪንቲንግ፣ የአእምሮን ሀሳብ መጫን ማይንድ አፕሎዲንግ፣ የአንጎል ኬሚካላዊ ተፈጥሮን ማቆየት ኬሚካል ብሬን ፕሪዘርቬሽን እና የሞተን ሰው መመለስ ክሮኒክስ የመሳሰሉትን ጭምር በትራንስሁማን ውስጥ የተካተቱ ቴክኖሎጂዎች ናቸው። ይህን ሳይንስ የሚደግፉ ሰዎች ከሰው በላይ መሆን ከፈለጉ እነዚህን ነገሮች መደገፍ እንዳለባቸው ይሰብካሉ። ከዚህ በተጨማሪ ራስን በእነዚህ ቴክኖሎጂዎች ማሳለፍ ህጋዊ ከለላ ጭምር እንዲያገኝ የሚሰሩ ናቸው። ለዚህም ይመስላል የአሜሪካው መከላከያ ተቋም ዩኤስ ዲፓርትመንት ኦፍ ዲፌንስ ይህን ቴክኖሎጂ በመደገፍ በተለይ በግዳጅ ጭምር ወታደሮችን ወደ ሮቦት መለወጥ ሂደት ላይ ናቸው። ይህ ቴክኖሎጂ አንጎልና ሰውነትን የመቀየር ቴክኖሎጂ ወይም ብሬን ኤንድ ቦዲ አልተሬሽን ቴክኖሎጂ ይባላል። በዚህ መሰረት መረጃን የመቀበል አቅማቸውን ማሳደግ በሚል አእምሯቸው ውስጥ ቺፕ እየከተቱ ከሳተላይትና ከድሮኖች ጋር ጭምር በማገናኘት አንድ ወታደር ያለ እንቅልፍ 168 ሰዓት እንዲያገለግል እየሰሩ ነው። አንድሪስ ሳድበርግ የተባለው የነርቭ ሳይንቲስት ኒውሮ ሳይንቲስት ነው። የሰው ልጅ አንጎል ውስጥ በመረጃ ደረጃ የተቀመጡትን ያለፉ መረጃዎች፣ ትዝታዎችና የቅርብ ጊዜ ትውስታዎች አክሰስ በማድረግ እንዴት ወደ ኮምፒውተር መገልበጥ እንደሚቻል ጥናት አድርጓል። ይሄ ጉዳይም አዳዲስ በሚወጡ በሆሊውድ ፊልማቸው ጭምር ከማሳየት ወደ ተግባር ለመለወጥ ጥረት እያደረጉ ነው። በትራንስሁማን አስተሳሰብ የሰውን ኮፒ መስራት ወይም መንታውን ደግሞ መፍጠር ሂውማን ክሎኒንግ እና የዘር ልወጣና መረጣ ጀርማል ቾይስ ቴክኖሎጂ የሚባሉ ዘርፎችን ያጠቃልላል። ይሄ ማለት የሚፈልጉትን ሰው ቢሞት እንኳን ደግሞ የመፍጠር ችሎታና የሰውን የዘርና የጾታ ሁኔታ መቀየር አንዱ ስራቸው አድርገውታል። በአንድ ወቅት የፊዚክስና የትራንስሁማን ሊቅ የሆነው ጋይሎ ፕሪስኮ እንዲህ ብሎ ነበር። Cosmic religions based on science might be our best protection from reckless pursuit of super intelligence and other risky technologies ብሎ ነበር። ብሪስኮ መግለጽ የፈለገው ሃይማኖትን ከሳይንሱ ጋር በተለይ ከትራንስ ጋር ካላያያዝ ነው ከሚመጡት ግድ የለሽ የቴክኖሎጂ ዘርፎች ማምለጥ እንደማንችል ለመናገር ነበር። በተጨማሪም ሃይማኖት በራሱ የሰው ችግር አስተሳሰብ መነሻ መሆን እንዳለበት አስምሮበታል። ይህን ንግግር መነሻ ያደረኩት ያለ ምክንያት አይደለም። የሚሰሩት ሰይጣናዊ ስራ ሽፋን ለመስጠት ሃይማኖቱን ቀላቅለውታል። በሌላ አባባል በሃይማኖት ዘንድ ሰውን ወደ ሮቦት መለወጥ ትክክልና እግዚአብሔር የፈቀደው እንደሆነ ለማሳየት ሞክረዋል። ይህን ደግሞ በተግባር አሳይተውታል። የመጀመሪያው በእምነት አራማጆችና በትራንስሁማን ተከታዮች ዙሪያ ክርክር የተካሄደው ካናዳ በሚገኘው ቶሮንቶ ዩኒቨርሲቲ በፈረንጆቹ 2004 ነበር። በ2006 ሞርሞን ትራንስሁማኒቲ አሶሲዬሽን የተባለው ማህበር በትራንስሁማንና በእምነት መካከል ያለውን ግንኙነት አስረዱ። ይህ ሁሉ እምነትና ከሮቦታዊ ሰው ጋር የማጣመር ውጥን ፍሬ አፍርቶላቸው በ2014 ዘ ክርስቲያን ትራንስሁማኒስት አሶሲዬሽን የተባለውን ክርስትናና ትራንስሁማንን ያጣመረ ማህበር መስርተው ነበረ። ከዚህ በፊት በፈረንጆቹ 2009 አሜሪካ የሚገኘው አሜሪካን አካዳሚ ኦፍ ሪሊጅን የተባለው የሃይማኖት ተቋም ሃይማኖትና በትራንስሁማን በሚል ርዕስ ዓመታዊ ውይይት አድርጎ ነገሩን ሃይማኖታዊ አድርጎ ለመግለጽ ሞክሮ ነበር። ይህንን መግለጽ እንደሚገባ ገልጾ ነበረ። ለንደን በሚገኘው ጎልድስሚዝ ዩኒቨርሲቲ ውስጥ በተካሄደው ፍቅርና ወሲብ ከሮቦት ጋር ወይም ላቭ ኤንድ ሴክስ ዊዝ ሮቦትስ በሚለው የውይይት መድረክ ውስጥ የሰውና የሮቦት ፍቅር ሂውማን ሮቦት ላቭ የሚለውን መጽሐፍ የጻፈው ዴቪድ ሊቬይ ተገኝቶ ከሮቦት ጋር መጋባት በ2050 ይጸድቃል የሚል ቃል ተናግሮ ነበር።
በለንደን ሲቲ ዩኒቨርሲቲ ፕሮፌሰር የሆነው አንድሪያን ቺዮክ ይህ አስፈሪ ጉዳይ ሊሆን ይችላል፣ ምክንያቱም ከ35 ዓመት በኋላ የሚሆን ነው። ነገር ግን ከ35 ዓመት በፊት የግብረ ሰዶም ጉዳይን አስደንጋጭ ነበር። ቺዮክ ማለት የፈለገው እንግዲህ ግብረ ሰዶም ህጋዊ ሊሆን ነው ሲባል አስደንጋጭ ነበር፣ ነገር ግን ህጋዊ አድርገነዋል። ስለዚህ አሁንም ከሮቦት ጋር መጋባት አስፈሪ ቢመስልም በ2050 ይሳካል እያለን ነው። እነሱ በ2050 ይበሉ እንጂ ከሮቦት ጋር ወሲብ መፈጸም በታዋቂ ዘፋኞችና አርቲስቶች ጭምር እየተዋወቀ በዓለም ህዝብ ተደራሽ ሆኗል። ከሮቦት ጋር ጋብቻ እንግሊዝና አሜሪካ ጸድቋል። 2050 የሚሉት ለሚዲያ ፍጆታ ነው። የአጀንዳ 2050 ውጥናቸውን ካሳኩ በኋላ እናጸድቃለን የሚሉት ከ7 ቢሊዮን 500 ሚሊዮን ህዝብ ያላትን ምድር ከገነቡ በኋላ ሰው ከሰው ጋር የሚያደርገውን ጋብቻ አስቀርተው በትራንስ ሂውማን ብዙ ዓመት የሚቆይ የተዳቀለ ዜጋ ፈጥረው ከሮቦት ጋር እያጋቡ መውለድና ዘር መተካት የሚባለውን የአምላክ ጸጋ ለማጥፋት ከእግዚአብሔር የተጣሉ የሰይጣን ቁራጮች ናቸው። ቴክኖሎጂ ኑሮን ያቀላል። በሰው ህይወት ላይ የሚመጣ ሲሆን ግን እምቢ ማለት ግዴታችን ነው። ማይክሮቺፕና ናኖ ቴክኖሎጂ የሚሉት አልፎም የሰውን ትውስታ ቀርቶ በኮምፒውተር ማስቀመጥ፣ እነዚህ ቴክኖሎጂዎች ሰይጣናዊና የሰውን ስርዓታዊ ውህደት የሚያጠፉ ናቸው። ምን አይነት ቴክኖሎጂ ወደ ሀገራችን እያስገባን እንዳለ መታሰብ አለበት። ከአሁኑ ትውልዱን ማንቃት ካልተጀመረ መንግስት የሰጡትን ሁሉ የሚቀበል ከሆነ በሚገቡ መድኃኒቶች፣ ክትባቶች፣ የጂሞ ምርቶች ጭምር ምን አይነት ማደንዘዣ ሊልኩ እንደሚችሉ ማወቅ አለብን። ዓላማቸው ተፈጥሯዊ ስርዓትን ማጥፋት ነው። ሰውን የቴክኖሎጂ ጥገኛ ማድረግ፣ ሁሉን ችግራችንን በስልካችን በላፕቶፓችንና በኢንተርኔት እንድንፈታው ካስገደዱን ቆይተዋል። ማህበራዊ ፍቅራችንና መስተጋብራችን እየጠፋ ነው። ሮቦትን ከሰው ጋር የሚያጋቡት ከማሽን ጋር መዋሰብን ተፈጥሯዊና የስሜት ጉዳይ መሆኑን ሊያሳዩ የሚሞክሩት ሃይማኖታዊ ጥያቄ እንዳይነሳ ክርስትናውንም ለማጥፋት ሃይማኖቱን የትራንስሁማን አስተሳሰብ መነሻ አድርገው ያቀረቡት ሰው እንስ ያሉ የሰው ኮፒ የሚሰሩ ሰውን ወደ ሮቦት የሚለውጡት ቅንጭላት ላይ ቺፕ እያደረጉ የሰውን እንቅስቃሴ የሚቆጣጠሩት የተወሳሰበ አካሄዳቸው ሁሉ ዓላማው ህዝብን መቀነስ፣ የሰውን ደም ማፍሰስ፣ የሰይጣንን የግብር ልጆች ማብዛት የተጠመደ ለዚህ የተጠመደ ሰይጣናዊ ዓላማቸው ነው። ከዚህ ጋር ተያይዞ ነው እንግዲህ አክቹሊ ይሄ ሐሳቤ አጀንዳ 2050 የሚባል ኤው ተቀርጾ ሁሉ ተሰጥቷል አፍሪካ ዩኒየን። እዚህ መሀል ላይ አብይ አህመድ ምንድነው ፑፒት ነው ማለት ነው፣ አሻንጉሊት ነው። they played they played the game with him እሱን ነው የሚጠቀሙበት። ብዙ ሳቢዎች አሉ ከዚህ ጋር ተያይዞ ከሰለሞን ጋር ቲክቶክ ጋር ቁጭ ብሎ ሲናገር የነበረው ከሮቦት እናስገባለን ምናምን ዲጂታላይዜሽን ምናምን ይሄ ከኢንሳ ጋር ምናምን ተያይዞ የሚያደርገው ነገር በተለይ በሰሞን በቅርብ ጊዜ የጀመረው ነገር ከዚህ ጋር የተያያዘ ነገር ነው። መነሻው ይሄ ነው ማለት ነው። አፍሪካ ውስጥ አብዛኞቹ መሪዎች ይህንን የማስፈጸም ስራ ነው እንጂ ያላቸው ውጮችን የግሎባሊስቶችን ዓላማ ማውረድ ነው ስራቸው ወደ ህዝቡ፣ አዲስ ነገር ለመፍጠር ምናምን አይደለም። ይሄ መታወቅ አለበት። ኦኬ አጀንዳ 21 ነበረ መጀመሪያ ከአርቲፊሻል ኢንተለጀንስ ጋር የተያያዘ አጀንዳ 21 ነበረ። አጀንዳ 21 ሙሉ ለሙሉ አልተሳካላቸውም። አጀንዳ 2050 ቀርጸዋል። አጀንዳ 2050 አጀንዳ 2063 የሚባልም አላቸው፣ 2065 የሚባል አላቸው። ከዩናይትድ ኔሽን ጀምሮ የረቀቀ ዶክመንት ነው። አብይ አህመድ ይህንን ሊናገር እንደሚችል ወይም እነዚህ ነገሮች ሊፈጽም እንደሚችል ከመጀመሪያው የታወቀ ነው። አዲስ ነገር አይደለም። አዲስ ነገር የሚሆነው ላልነቃ ሰው ነው። የሮቦት ምርቶች ወደ ኢትዮጵያ ይገባሉ ብሎ በቲክቶክ ሲናገር ይሄን ሊል እንደሚችል ይሄን ሊያደርግ እንደሚችል ከዚህ በፊት በተለይ በኔ ሚዲያ በፌስቡክም በቴሌግራም ብዙ ጽሑፍ ያለውና ይሄንን ማስጠንቀቂያ የሰጠው 2012 ላይ ነበረ።
2012 በፌስቡክ በቴሌግራም አሁን ወደ አርክ ሚዲያ የተቀየረው ማለት ነው። ሰው እንዲህ በፍጥነት በዚህ ደሃ ሀገር ላይ ግን የሮቦት ጉዳይ ይታሰባል ብሎ መገመት አስቸጋሪ ነው። ግን አብይ ከኢቢኤስ ሰለሞን ጋር በነበረ ቆይታ ሮቦቶች በብዛት ወደ ኢትዮጵያ እንደሚገቡ ተናገረ። ለተቸገረ ህዝብ ደሞዝ አነሳኝ መኖር አልቻልኩም ብሎ ለሚያዝን መምህርና ሐኪም ሰባሪ ድጎማ ማድረግ ያልቻለውን በዲጂታላይዜሽንና በሮቦቲክስ ጉዳይ ከአፍሪካ መሪዎች እየፈጠነ የግሎባሊስቶችን የመውጊያ ቁልፍ የሚጫንበት ምክንያትና ሰበብ ነው። ይሄም አንድም ገንዘብም ለመቀበል ነው ይሄንን የሚያደርገው። ሰው ነጮቹ ዶላር የሚሰጡ ሪተርን አለ፣ ሁሉ ነገር ስትቀበል የምትሰጠው ነገር አለ። ሰው ህዝብ ነው ሳክሪፋይስ እያደረገ ያለው አብይ ማለት ነው። ሶ አጀንዳ 21 ወይም አርቲፊሻል ኢንተለጀንስ ላይ ብዙ ሀሳቦች ከዚህ በፊት ነበሩ። እነሱን ደግሞ በቀጣይ ክፍል እናያቸዋለን። ሚዲያችንን ማሳደግ አለብን። አርክ ሚዲያን ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ነው መንቃት አለብን። ኢትዮጵያና ኢትዮጵያዊነት የት ጋር እንደተያዘ ጉሮሮን የትጋንቀው እንደያዙት በትክክል ማወቅ አለብን። የምታዩት ጦርነት ሁሉም ነገር መነሻ አለው፣ ቤዝመንት አለው። አንድነት ኑሮን ይቅር ተባብለን በኢትዮጵያዊነት መንፈስና ሐሳብ መነሳት እስካልቻልን ድረስ መከራችን፣ ህመማችን፣ ሰቆቃችን እየጨመረ ነው የሚሄደው። ይህንን መረዳት ያስፈልጋል ማለት ነው። ሶ thank you for watching.